ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸም። ባለስልጣኑ ተሳድቤያለሁ ምን ታመጣላችሁ አሉ። በራሳችሁ ተማመኑ ሀገርን አስቀድሙ ሲል አትሌት ቀነኒሳ በቀለ መልእክት አስተላለፈ። ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርኩት ንግግር የለም ሲል ምርጫ ቦርድ አስታወቀም። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በራሳችሁ ተማመኑ ሀገርን አስቀድሙ ሲል አትሌት ቀነኒሳ በቀለ መልእክት አስተላለፈ። የዓለም ሀገር አቋራጭ ንጉስ አትሌት ቀነኒሳ በቀለም በ46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ የሚሳተፉ የኢትዮጵያ አትሌቲክስ ቡድን ሱሉልታ በመገኘት በዓለም ሀገር አቋራጭ ሻምፒዮና ውጤታማ የሆነበትን የራሱን ልምድ አካፍሏል። ኢትዮጵያን በተለያዩ ዓለም አቀፍ ውድድሮች 43ኛ ጊዜ በመወከል ቀዳሚ የሆነውና ኬንያውያን አትሌቶች ነግሰውበት የነበረውን የዓለም ሀገር አቋራጭ ታሪክ ወደ ኢትዮጵያ የመለሰው አትሌት ቀነኒሳ በቀለ በ46ኛው የዓለም ሀገር አቋራጭ ውድድር ላይ ለሚሳተፉ አትሌቶች ሀገርን የመወከል ኃላፊነትን በተመለከተ ሰፊ ተሞክሮ አካፍሏል። አትሌት ቀነኒሳ በውድድሩ ተካፋይ የሆኑ አትሌቶች ሀገርን በማስቀደም የቡድን ስራ ላይ ትኩረት እንዲያደርጉ የገለጸ ሲሆን በራሳችሁ ተማመኑ፣ አገር አስቀድሙ፣ በደንብ ልምምድ ስሩ፣ ያላችሁን አቅም ወቁ፣ ከዛ ማሸነፍ ትችላላችሁ ሲል ተናግሯል። አትሌት ቀነኒሳ በቀለ 25 ዓመታትን ባስቆጠረው የአትሌቲክስ ህይወቱ በዓለም የሀገር አቋራጭ ውድድር 11 ወርቅና 1 የነሐስ ሜዳሊያ ለኢትዮጵያ አስገኝቷል። የ43 ዓመቱ አትሌት ቀነኒሳ ሀገሩን በወከለባቸው ውድድሮች በአጠቃላይ 34 ሜዳሊያዎችን አሸንፏል። አትሌቶቹም በዓለም ሀገር አቋራጭ ንጉሱ አትሌት ቀነኒሳ ገለጻም ልምድና ተሞክሮ መደሰታቸውን ገልጸዋል። ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርኩት ንግግር የለም ሲል ምርጫ ቦርድ አስታወቀም። የብሔራዊ ምርጫ ቦርድ ሊቀመንበር ሜላትወርቅ ኃይሉ ተቋማቸው የተሰረዘውን የህወሓት እውቅና በማንሳት ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታወቁም። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን የቦርዱ አለመሆኑንም ገልጸዋል። የህወሓት ጉዳይ ከፕሪቶሪያ የግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ ሜላትወርቅ ጨምረውም እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። ህወሓት በተሻሻለው የፖለቲካ ፓርቲዎች አዋጅ መሰረት እንደገና መመዝገብ የነበረበት ቢሆንም ባለመመዝገቡ በምርጫ ቦርድ ከፖለቲካ ፓርቲዎች መሰረዙ ይታወሳል። ይሁንና የህወሓት ቃል አቀባይ ባለፈው ሳምንት በሰጡት ቃለ ምልልስ የፌዴራል መንግስቱ ምርጫ ቦርድን እንደ መሳሪያነት በመጠቀም በትግራይ ክልል ውስጥ አዲስ ፖለቲካዊ አሰላለፍ የመመስረት ስትራቴጂውን እያራመደ መሆኑን ገልጸዋል። ከዚህም በተጨማሪ ህወሓት እኔ ያልተሳተፍኩበት ምርጫ በትግራይ አይካሄድም ሲል መግለጫ ሰጥቶ ነበር። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸም። የፖሊስ መግለጫ እንደሚያመለክተው የቲክቶከሩ አዶናይ ብርሃነ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥተኛ ግንኙነት አለው። ፖሊስ ተጠርጣሪውን በቁጥጥር ስር የዋለበትን ምክንያት ሲያስረዳም ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ህዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዱ ተግባራትን እየፈጸሙ መሆኑን
ወንጅሏል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾም ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከል የጀመረውን ምርመራና የቁጥጥር ስራ አጠናክሮ እንደሚቀጥል አስታውቋል። ባለስልጣኑ ተሳድቤያለሁ ምን ታመጣላችሁ አሉ። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2018 ከሴናተሮች ጋር በነበራቸው ዝግ ስብሰባ ላይ የአፍሪካ ሀገራትንና ሃይቲን ውዳቂ ሀገራት ወይም ሺትሆል ካንትሪስ በሚል ነውር ቃል ስለ መጥራታቸው በወቅቱ የሰጡትን ማስተባበያ በመሻር ቃሉን ተጠቅመው እንደነበር ማክሰኞ ዕለት በይፋ አረጋገጡ። ይህም ምን ታመጣላችሁ አዎ ተሳድቤያለሁ ማለት ይሆናል። በፔንሲልቬኒያ ባደረጉት ንግግር ላይ ትራምፕ የድሮውን ስብሰባ በማስታወስ ሴናተሮቹ ዲሞክራቶች መጡና ይህ ውይይት ከሪከርድ ውጭ ሚስጥራዊ ነው አሉን። እኔም በስብሰባው ላይ እንዲህ አልኩ፣ ለምን ከኖርዌይ ከስዊድን ወይም ከዴንማርክ ሰዎችን አንቀበልም? ለምንድነው ከነዚህ የቆሻሻ ጉድጓድ ሀገራት ብቻ የምንቀበለው ብዬ ነበር ሲሉ ለደጋፊዎቻቸው ተናግረዋል። ፕሬዝዳንቱ በንግግራቸው አፍጋኒስታንን፣ ሄይቲንና ሶማሊያን ሲኦልና አደገኛ ሲሉ የጠሯቸው ሲሆን ከነዚህ ቦታዎች የሚመጡ ስደተኞችን በቋሚነት አግዳለሁ ብለዋል። እንደ አውሮፓውያን አቆጣጠር በ2018 ይህ ዜና ሲወጣም ትራምፕ ቃሉን አልተጠቀምኩም ብለው አስተባብለው የነበረ ሲሆን የሪፐብሊካን ሴናተሮችም ጥብቅና ቆመውላቸው ነበር። በወቅቱ ትራምፕ ተናግረዋል ብለው ምስክርነት የሰጡት ዴሞክራቱ ሴናተር ዲክ ደርቢን ላለፉት 6 ዓመታት ዋሽተሃል እየተባልኩ ስወቀስ ነበር፣ አሁን ግን እውነቱን ራሱ ትራምፕ አረጋግጧል ሲሉ ምላሽ ሰጥተዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።